ለመኖሪያ እንዲሁም ለኢንቨስትመንት ተመራጭ የሆነ መሃል ከተማ ላይ በከፍተኛ ጥራት የተሰሩ ባለ 2 እና ባለ 3 መኝታ ቤቶችን በቅናሽ ዋጋ መሃል ቦሌ ላይ ቤት ለምትፈልጉ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው እዩት። ሰላም ጤና ይስጥልኝ። በሀገር ውስጥም በውጭም ሀገር ያላችሁ ይህን ቪዲዮ የምትመለከቱ በያላችሁበት የከበረ ሰላምታ ይድረሳችሁ። ይህ ስለ ቤት የተሰኘ የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። የተለያዩ ቤት መረጃዎችን ያገኙበታል። ቀጥታ ወደ ቤቱ እንሄዳለን። ይህ የምትመለከቱት አፓርትመንት G+14 ሲሆን 85% የግንባታ ደረጃ ላይ የሚገኝ በወለል 4 ቤቶችን የያዘ ነው። እዚህ አፓርትመንት ላይ ምንም አይነት የንግድ ማዕከል የሌለው መኖሪያ ብቻ ሲሆን በውስጡም ለነዋሪው የሚያስፈልጉ መሰረታዊ መገልገያዎችንና አሚኒቲዎችን በውስጡ አሟልቷል። ከነዚህም ውስጥ 3 ቤዝመንት የመኪና ማቆሚያ፣ 2 ሰፋፊ ሊፍት፣ ባካፕ ጀነሬተር፣ የከርሰ ምድር ውሃ እና ሌሎችንም ያልጠቀስኳቸው መገልገያዎችን ያሟላ ነው። ታዲያ እዚህ አፓርትመንት ላይ ከሚገኙ 54 ቤቶች 3 ቤቶች ብቻ የቀሩ ሲሆን እነዚህን 3 ቤቶች በቁርጥ ዋጋ ድርጅቱ ለሽያጭ አውጥቷቸዋል። ባለ 2 መኝታ 122 ካሬ፣ ባለ 3 መኝታ ደግሞ 185 ካሬ ስፋት ያላቸው ቤቶች ናቸው። ባለ 2 መኝታው 122 ካሬ ኮመን ኤሪያውን ጨምሮ ሲሆን የዚህ ቤት ኔት ኤሪያ 109 ካሬ ነው። ታዲያ ይህ ባለ 2 መኝታ በውስጡ የተፈጥሮ ብርሃን ማግኘት የሚችል ሰፊ ሳሎን፣ አንድ ክሎዝድ ኪችን፣ ሰፋ ያለ በረንዳ ያለው ማስተር ቤድሩም፣ የልጆች መኝታ ክፍል እንዲሁም ኮመን ባዝሩም እና ስቶርን በውስጡ አካቷል። ታዲያ ይህ ቤት እጅግ በጣም ቆንጆ ናቹራል ላይት ማግኘት የሚችል ሲሆን በሳሎኑም በማስተር ቤድሩም በኩል ሰፊ የሆነ ባልከኒ ስላለው በደንብ የከተማውን እይታ ቪው ማግኘት ይችላል ማለት ነው። ታዲያ ይህ ቤት አሁን ላይ የሚሸጥበት ዋጋ 100% ለሚከፍል በካሬ 120 ሺህ ብር፣ ጠቅላላ ዋጋው በ14.6 ሚሊዮን ብር ይህንን ቤት መግዛት ትችላላችሁ። 75% ለሚከፍል ደግሞ በካሬ 125 ሺህ ብር፣ 50% ለሚከፍል በካሬ 130 ሺህ ብር፣ 30% ለሚከፍል ደግሞ በካሬ በ140 ሺህ ብር እንደ ፍላጎታችሁና እንደ ምርጫችሁ ይህንን ቤት መግዛት ትችላላችሁ። 30 እና 50% ከፍላችሁ ለምትገዙ ቀሪውን ክፍያ በአንድ ዓመት ከፍላችሁ መጨረስ ይጠበቅባችኋል ማለት ነው። ታዲያ ይህ ቤት 14ኛ ወለል ላይ የሚገኝ ሲሆን አንድ ቤት ብቻ ነው ያለው። የቀደመ እንግዲህ ይሄንን ቤት መውሰድ ይችላል ማለት ነው። ሌላው ባለ 3 መኝታ ሲሆን ይህ ቤት በ3ኛና 14ኛ ፍሎር ላይ የሚገኝ ነው። በተመሳሳይ መልኩ ይህን ቤት ባለ 3 መኝታ 185 ካሬ ስፋት ያለው ሲሆን በውስጡ 3 ባዝሩም፣ አንድ ስቶር እንዲሁም ደግሞ የሰራተኛ ክፍል ከራሷ መታጠቢያ ክፍል ጋር ያካተተ ነው። ይህ ቤት በ3ቱም መኝታ ቤቶች በኩል ሰፋ ያለ በረንዳ ያለው ሲሆን በአራቱም በኩል በቂ የሆነ ቪው የተፈጥሮ ብርሃን እንዲሁም ቆንጆ የሆነ እይታ ያገኛል ማለት ነው። እንግዲህ ይህን ቤት በተመሳሳይ መልኩ 100% ለሚከፍል በካሬ በ120 ሺህ ብር፣ በጠቅላላ ዋጋ በ22 ሚሊዮን 200 ሺህ ብር ሙሉ ዋጋ መግዛት ትችላላችሁ ማለት ነው። 50% ለሚከፍል ደግሞ በተመሳሳይ መልኩ በካሬ በ130 ሺህ ብር፣ 75% ለሚከፍል በ125 ሺህ ብር፣ 30% በቅድሚያ ከፍሎ ቀሪውን ቀስ እያለ መክፈል ለሚፈልግ ደግሞ በካሬ በ140 ሺህ ብር ይህንን ቤት መግዛት ትችላላችሁ ማለት ነው። እንግዲህ ይህ ቤት መሃል ቦሌ ከስካይላይት ፊት ለፊት ላይ ቤት መግዛት ለምትፈልጉ እንዳያመልጣችሁ። ለበለጠ መረጃ በ0913 54 45 46 ላይ በውጭም ያላችሁ በሀገር ውስጥም ያላችሁ በቀጥታ በዋትስአፕ በመደወል ቤቱን ማየት መግዛት ትችላላችሁ ማለት ነው። እንግዲህ ለዛሬ ይዤላችሁ መጣሁት መረጃ ይህንን ይመስል ነበር። በእርግጠኝነት ቪዲዮውን እንደወዳችሁ ተስፋ አድርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሀሳብ ካላችሁ ኮሜንት ላይ አስቀምጡልን። ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቀጣይ አዳዲስ ከቤት ጋር የተያዙ መረጃዎች ይዤላችሁ መጣለሁ። ቀጣይ እስክንገናኝ ድረስ በያላችሁበት መልካም ጊዜ፣ ሰናይ